አንቺ የለምን ነው በሰዓት እንደዚህ ለብሰሽ? ንገሪኝ፣ የት ልትሄጂ ነው? እባክሽ ድምፅሽ ቀንሽ። መልሽልኝ። እሺ ነይ መኝታ ቤት እናውራ። እዚሁ ንገሪኝ። ክለብ ወንድ ፍለጋ እየወጣሽ ነው? ኧረ እባክሽ ተረጋጊ። በእናትሽ መኝታ ቤት ሄደን እናውራ። ምን ነው ጉድሽን አለን እንዳይሰማ? በእናትሽ ተረጋጊ፣ እነግርሻለሁ። አንቺ ልጁ ላይ ቺት ታደርጊያለሽ እንዴ? ምን ማለት ነው ደግሞ ይሄ? ንገሪኝ። ትማግጭበታለሽ? ኧረ አማርኛሽን አስተካኪ። እኔ እኮ በጣም የምወደው ባሌ ነው። እና እንደዚህ አይነት አለባበስ ለብሰሽ ክለብ የምትወጪው መቼም ለማስቀደስ አይደለም። ያው ለመዝናናት እኮ ነው። ቀልዱን ተይና እውነቱን ንገሪኝ። ነገርኩሽ እኮ መዝናናት ፈለኩኝ። እሺ አምኜሻለሁ። እሺ አመሰግናለሁ ጓደኛዬ። ግን ደግሞ አለን የሚያምንሽ ይመስልሻል? አንቺ አታረጊው። ቆይ ምንድን ነው ማወቅ የፈለግሽው? ቺት እንደምታረጊበት እመኝልኝ። ግን ልትረጂኝ ይገባል እኮ። አስረጅኛ። ይኸውልሽ አለን ሴክስ ማድረግ አይችልም። ያው እኔ ደግሞ ሰው ነኝ። ላዩ ላይ ከምትማግጭበት ለምን አትፈቺው? አረ በጣም የምወደው ባሌ ነው። እሱንማ ማድረግ አልችልም። ለምን? ምክንያቱም በጣም ስለምወደው። አታስቂ። እውነቱን ንገሪኝ። ያው እሱ እኮ ስሜት ነው። እንደዚህ የምትወጂው ከሆነ ገላሽን እንዴት ለሌላ ሰው ትሰጫለሽ? እባክሽ በጣም እያስጨነቅሽኝ ነው። እሱን የሚወድ ልብ ለሌላ ሰው የሚተኛ ገላ መያዝ አይከብድም? እስኪ እውነቱን ንገሪኝ። ለምን አትፈቺው? የዚህን ጥያቄ በቂ መልስ እስካላገኘው ድረስ አልተውሽም። እንደ ልቤ ለመኖር የእሱ ንብረት ያስፈልገኛል። በቃ ስጠብቀው የነበረው መልስ። ሚስጥርሽን ደብቅልሻለሁ፣ አንቺ ደግሞ ትታዘዥኛለሽ። እንዴት አደርክ? ምን ነው እንቅልፍ የተኛሽ አትመስይም? አዎ አንተ ነው ችግር አለ እንዴ? እንደዛ ነገር አንድ ጥያቄ ልጠይቅህ። እንቅልፍ የነሳሽ ጥያቄ ነው? እንግዲህ ካንቺ የቀደመ መልስ የሚፈልግ ጥያቄ መጣ መሰለኝ። አይ ቆይ እኔ ከፍታለሁ። አቤት አቤት። አልበይ እርግጠኛ ነኝ ሀያል ነሽ አይደል? አዎ ነኝ፣ ግን አላወኩም። እንዳለባላለሁ ያለ ነው ወንድም ነኝ። በጣም ይቅርታ። በቤትም አልበል አልኩ። ችግር የለውም።
አብረው እየኖሩ የማያውቁም ብዙ ሰዎች አሉ። አልገባኝም። እሱን ወደፊት የምናየው ይሆናል። ይቅርታ በወሬ ያዝኩ። ግባ ግባ። እንዴት አደርክ? ይህ ሶፋ ተመችቶሃል ማለት ነው? ጠፍተህ ቀልደህ እስኪ ተው። በቃ እናንተ ተጫወቱ። አብረሽ ናት። ብዙ የምናወራው ምስጢር የለም። አይ እኔ ስራ አለኝ። እኔ የምሰራው ስራ አለኝ። በጠዋቱ ነገር ጣለ። ሰሞኑን ማአት ወሬ ሁሉ ስለዚህ ልጅ ነው። ምን እንደምመስልም እኮ ሊያት ብዬ ነው የመጣሁት። ደግሞም ቆንጆ ናት። ማትማ እሷን ካጣው ሞታለሁ እያለ እየፎከረ ነው። እሱን ተወው እባክህ። መጀመሪያ ለራሱ መች መኖር ጀመረና። ይልቅ ምን በጣም ማች የምታደርጉ ይመስለኛል። ይሄን ደግሞ ገና እንዳየኋት ነው ያረጋገጥኩት። ምን እያወራህ እንደሆነ ታውቃለህ? ማንስ እንደሆነች የማን ጓደኛ እንደሆነች ታውቃለህ? ሁሉንም ጠንቅቄ ያውቃለሁ። ስማ፣ እስከ መቼ ነው ራስን እያታለልክ እውነቱን እንዳላወቀ ሆነ የምትኖረው? ይበቃል። ይሄ የኔ ህይወት ነው። በእኔ ህይወት ደግሞ የሆነኝን ማይሆነኝን ማዘው ራሴ ነኝ። እየነገርኩ ነው። ለራስህ እየሰጠህ ያለው ምክንያት ይገባኛል። ግን እመነኝ፣ ጊዜ በሄደ ቁጥር ያ ምክንያት መጥፊያ እንዳይሆን እፈራለሁ። እባክህን ተወኝ። ይቅርታ ወንድሜ፣ ላስጨንቅ ፈልጌ አይደለም። አንተ በተጎዳ ቁጥር እኔ ስለሚያመኝ ነው። ሀያን ላትሆን ትችላለች፣ አሊያም ሌላ ሴት። ግን ከጎን ልትቆም የምትገባ አንድ ሴት ያስፈልጋል። እንዴት አደርሽ? እንዴት አደርክ? ደህና ነኝ። ምን ነው ፊት ልክ አይደለም? ግን ትወደኛለህ? ምን አይነት ጥያቄ ነው? ምን አለበት ብትመልስልኝ? ለምንድን ነው የጠየቅሽ? ማወቅ ፈልጌ። እሺ እባክህ ንገረኝ። አትወደኝም? መቼም አብሬሽ የምኖረው ጠርቼሽ አይደለም። ምን አለበት እወድሻለሁ ብትለኝ? የፈለግሽው መልሱን ነው ወይስ ትክክለኛ ስሜቴን ነው? የምትመልስልኝ ስሜትህን አይደለም? አንቺ ትክክለኛ ስሜትሽን ነው የምታወሪው? አሁና እኔን ትወጂኛለሽ? የኔ ውድ ባል፣ ትጠራጠራለህ? እንዴት እጠራጠራለሁ? አንቺ እኮ የምታወሪውን የምትኖሪ ሴት ነሽ። ደህና ዋል። ደህና የኔ ፍቅር ካየሁሽ ጀምሮ ከአንቺ ፍቅር ይዞኛል። በቃ ይህን ነው የምልህ። ማለት ምን እያልክ ነው? እየተለማመድኩ ነው አለምዬ። ምንም ለሀያል ፍቅሬን ልነግራት እየተለማመድኩ ነው። አይመስለኝም። እኔማ ወንድ መስለኝ እያዘንኩልህ ነበር። ቀላል ወንድ ነኝ ትጠራጠሪያለሽ? መጠራጠር ብቻ አይደለም፣ እርግጠኛ ነኝ። በምኑ? ወኔ እንደሌለ። አለምዬ እሱን አሳይሻለሁ። አሁኑኑ ገብቼ ነው የምነግራት። እርግጠኛ ነህ? እርግጠኛ ነኝ፣ አትጠራጠሪ። እንደዛ ከሆነ እኔም አንዳንድ ነገሮችን አግዛለሁ። ምን ታግሽኛለሽ? ምን መሰለህ፣ ምን አይነት ቋንቋ እንደሚማርካት ካንተ በበለጠ እኔ በደንብ አውቃለሁ። ስለዚህ እነግርሃለሁ። አለምዬ እባክሽ ንገሪኝ፣ እባክሽ። እንዴት መሰለህ፣ ከልጅነት ጀምሮ ያለውን ታሪክ ትጀምራለህ ከራስ ከሰም በኋላ እንዴ ወሬን ለመሄድ ነው? መጸዳጃለሽ? እሺ በቃ ቅድም የጀመርናት ስንጨርሳት ብዬ እኮ ነው። ይመልሳለሽ? እሺ
አያል አለሽ? እንዴት ነህ? ደህና ነሽ? አለሁልህ። አንድ ነገር ልነግርሽ ነበር የመጣሁት። ምን ነው? በሰላም? በጣም ነው የምወድሽ። ኧረ ተው ማት፣ አትቀልድ። እወድሻለሁ ብዬ ስልሽ መዋደድ ጥሩ ነው ብለሽኝ ነበር። ከአሁን ከአሁን ጥያቄን ትመልሽልኛለሽ ብዬ በጉጉት እየጠበኩሽ ነው ያለሁት። ኧረ እኔ እንደዛ አላልኩም። በቃ አንቺም እንደሱ አትቆጥርኝም ማለት ነው። አትቀልድ። አያል ታውቂያለሽ፣ ሰው ሁሉ እንደሱ አይቆጥርኝ። ይሄ ነገር የሆነው ከልጅነት ጀምሮ ማንም ሰው እንደ ሰው ቆጥሮኝ አያውቅም። እናትና አባቴ እንኳን የሞቱት በልጅነቴ ነው። አየር ታላቅ ወንድሜ ነው ያሳደገኝ። ሲገባ ሲወጣ እየቀጠቀጠ በራስ መተማመን እንዳይኖረኝ አድርጎ ያሳደገኝ። አያል ፍቅር የገባኝ አንቺን ካየሁኝ በኋላ ነው። ለእኔ ህይወት ደግሞ በጣም ታስፈልጊኛለሽ። እባክሽን አያል፣ እባክህን ማት፣ እንደዚህ ስትሆን አያምርብህም። አንድ ነገር ልጠይቅሽ። ምን? ህይወቴን ከአንቺ ጋር ነው መኖር የምፈልገው። አውቃለሁ ላልመጥንሽ እችላለሁ። እባክሽ አያሌ አንድ ነገር ልጠይቅሽ። እድሜ ልክሽን ጥርስሽ ሳይከደን ሁልጊዜ እየሳቅሽ እግርሽን እያጠብኩኝ ባሪያሽ ልሁን። እባክሽ ፍቀጂልኝ፣ እባክሽ። እኔ እንደዚህ ልልህ አልችልም። እባክህ ማት፣ እያስጨነከኝ ነው። እኔም እኮ ጨንቆኝ አውቃለሁ። ላንስሽ እችላለሁ። እኔ እንደዛ ልልህ አልችልም። ታዲያ እሺ በይኛ። እየፈለግኩት ያለው በጣም ማፈቅረው ፍቅረኛ አለኝ። እባክህን ተረዳኝ። እድሉ ስጭ። ከምታፈቅር ሰው በላይ እኔ ላፈቅር ይችላል። ዛሬ ፍጹም ሌላ ሰው ሆናል። አውቃለሁ። ለዛሬ የኔ እንደዚህ ነው። ያንቺ እጅ አለበት። እባክሽ እመኝ። ለአንቺም ሆነ ወንድ ነኝ ብቻ። እሺ በቃ ላስብበት። እንደገና ሌላ ሀሳብ? አንተም በደንብ ማወቅ እፈልጋለሁ። እሺ እምቢም የማትይበት አንድ ጥያቄ አለ። በቃ ለመቀራረብ ብቻ። ምንድን ነው? ማታ እራት ልጋብዝሽ። በጣም አመሰግናለሁ። በጣም አመሰግናለሁ። እመጣለሁ ብለህ በዛው ቀረ። ስመጣ ከማት ጋር አገኘሽ? ምነው ቅር አለህ? ለምን ቅር? ብታይ ዛሬ ማት ሌላ ሰው ሆኗል። ምን አለሽ? ብዙ ነገር። እራት ልጋብዝሽ አለኝ። እኔ ምክንያቱም ሳላውቅ እሺ አልኩት። ጥሩ አደረግሽ። ምን ሆነሃል? ምን ማለት ነው? ብቻዬን መሆን ፈልጌ። አለምዬ እሺ አለችኝ። እሺ አለችኝ። ማናት እሺ አለች?
ሀያል በቀደም ዕለት እራት ጋብዝሻለሁ ብዬ አላልኳትም? የስ አሁን እኔ እናንተ እንነጋገራለን ማለት ነው። ምን መሰለህ? የሆነ ነገር አዘጋጅቻለሁ እኮ። ምን? ይህችን ነገር እራት ስትበሉ ወይኗ ላይ በተን ታረግባታለህ። ምን ያደርጋታል? እሱን ከጠጣሽ በኋላ ሰውነቷን ሪላክስ ያደርገዋል። እውነትሽን ነው። ከዛ አንተ እንደፈለግካት ማድረግ ትችላለህ። አለምዬ ይህ እኮ ጭንቅላትሽን ስወጥች አትጠራጠሪ። ያልሽኝ ሁሉ አደርጋለሁ። ደግሞ አሳኩ ተማመንብሃለሁ። እንዴ ምን ሆነ ያለባት? ጭራሽ አርፍደህ መምጣት ሳይንስ ቆም ታፈጥብኛል። እና በእናትህ ጊዜ የለኝም። ለምንድን ነው ሀያል እየፈለገችኝ እንደሆነ ያልነገርሽ? እናት በጣም አቤት ሊያገባኝ ይችላል። ስልስዬ የሚያንቀርሽ ብዬ ነው። ምንድን ነው? ጓደኛሽ የሆነ ነገር ስጨምር ብርጭቆሽ። እርግጠኛ ነሽ? እርግጠኛ ነኝ። በጣም ይቅርታ። እሺ በጣም አመሰግናለሁ። ሊያገባኝ ስለሚችል ነው፣ ግን ስትቆጪ ሴሌ ስለሆንኩ ማየት ስለማይችል